የምርሽ ነው የምትወሩ ነገር አንድ ጊዜ ነገር እኔ ካለው ጣ ምን አንድ ማይክን እስቀምጣለሁ ዘፈን ክፈቱ ልበል ጋይስ ልበል ይኸው ሩታ ዝም አትልም ጠብቁ ብያቸዋለሁ አይደል ሩታ ዝም አትልም የሆነ ነገር ታደርሳለች እንዲህ በቀላሉ አብርሃም ዝም አትልም ብያቸዋለሁ ይኸው በቃ ይሄ የተደበቀው ሩታ ይድርስ ይቃናል ለምን ይሄን አታረግ ሜዳ እንትን አይደለም ብያለሁ ነበርና ተሳክቷል ጋይስ ተሳክቷል ላስፈራራት አይደለም እኮ ስለ ስርዓቱ አብርሃም ተረጋጋ በመድኃኒዓለም አብርሃም ተረጋጋ ይኸውላችሁ አንዳንዴ በቃ ይኸው ግፍ እያደረሰ ሴቶችን እየበደለ ራሱ ላይ ሲመጣበት ናላው ዞረ አብርሃም አሁን ላይ አብርሃም ወደ ትክክለኛ ማንነቱ ተመለሰ ያበደው በቃ እንደቱ ለቀቀው መሰለኝ በቃ እንዴት እንዳደረገው አይታችሁ አይደል ሴቶች ላይ ግን ሲጮህ ደግሞ ምንም መስሎ አይታዩ በቃ ዝም ብሎ ያተራምሳል ዝም ብሎ ይፈራገጣል ዝም ብሎ ያገኘው ሴት እንዲህ ያጨማለቃል አሁን ላይ ግን ተሰማው አያችሁ አይደል ስለዚህ ምን መሰለ በዚህ አጋጣሚ አብርሃም በዚህ ይግባ የሴቶች ጮት ይግባ ሴቶች ሲበደሉ ይግባ ሴቶች ላይ እንደዚህ አላግባብ የሆነ ሆሃይታ ምናምን ከዛች ጋር እንደሆነ ታስወልዳለህ ትጥላለህ ልጁ እና ይሄ አይደለም ትዳር ይሄ አይደለም አባትነት ይሄ አይደለም የተከበረ ባለትዳር ይሄ አይደለም ትልቅ ሰው መሆን ስለዚህ አንድ ከህይወት መማር ያለብህ ነገር ቢኖር እዚህ ጋር ትልቁ ትምህርት ነው ያስተማረች ስለዚህ አንተም ከትዳር ተምረህ ወደ ትዳር ተመልሰህ ከሩታ ጋር አብረን መዝለቅ ካለብህ ዘልቀ ነው እዚህ ጋር እንድትማር ያደረገች ማለት ነው ማለት ሩታ ስለዚህ በሴቶች ላይ ግፍ መስራት መልሶ መላልሶ ወደ ራስ ነው ያው በሰዎች ላይ ግፍ መስራት መልሶ ወደ ራስ ነው የሚዞረው ስለዚህ አንድ እዚህ ጋር ትልቅ ትምህርት መማር አለበት ሁለተኛ ለልጅ ማሰብ አለበት ለሚስት ማሰብ አለበት እና እኔ እዚህ ጋር ምን መስላችሁ ሩታ ዝም አትልም ሩታ ሄዳ ወደ ራስ ተመልሳለች ትበቀላለች ያላልኳችሁ ይሄው በአይናችን አየረውና እኔ አሁን አንጀቴ ቅቤ ጠጣ ሩታ ራስችልኝ ይሄ ነው በቃ ይሄ ነው ትምህርት ማለት ይሄ ነው በቃ ይሄ ነው እኔ እኮ ብያችሁ ሩታ ዝም አትልም ወደ እናንተ ሲቀርብ የሆነ ነገር ሊፈጠር ነው የሆነ ታሪክ የሆነ አጀንዳ ሊፈጠር ነው ብያችኋለሁ ስለዚህ ይዛ ቂጡ ላይ የገባችለት ቂጡ ላይ በቃ የታባሉ ትምህርት እንዲሆኑ ለአንድና ለመጨረሻ አስባችሁታል ግን ከዚህ ጋር ከፍቅር ጋር ሆኖ ያሁኑት ሚስጥር ምናምን አስቡት የሆነ ሩታ እንደዚህ ነች እንደዚህ ብላ ፍቅር ደግሞ መልሰ ለሩታ ስትናገር አብርሃም ያወራው ሚስጥር እንዳለ ዘርግፋ ለሩታ ዘርዝርላት ይማጅን አስቡት ምን እንዲል እንደሚችል ልጅንም አልፈለኩትም ሊል ይችላል ልጅንም ሳልፈልገው ነው የወለደችው ምናምን ሊል ይችላል አስቡት አሁን ገና ብዙ ነው መስሎ እየመጣ ነው ከዚህ እየባሰ ሌላ ታሪክ ይገባልና ይሄ ደግሞ አንድ ትምህርት ነው በቃ ይሄ በጣም ትልቅ ትምህርት ነው ስለዚህ አሁን ሩታ ማድረግ ያለብሽ አብርሃም እንትና ፍቅርን እንደ ማስረጃ ነው መጠቀም ያለብሽ በቃ ኦሬዲ ማስረጃ አግኝተሻል በህግም ብትሄጂ ፍቅር አብርሃም ሊያደርግሽ ያሰበው ምንድነው አብርሃም ሊያደርግሽ ያሰበው ነገር ፍቅር ጋር ለመረጃ ስለዚህ እስቲ ይነግራታል ፍቅር ስለዚህ አንቺ ምን እንደማድረግ ያለብሽ ፍቅር ማወጣትና መጠየቅ ነው ያለብሽ ፍቅርን ጠይቀሻት ምንድነው ሊያደርገኝ ያሰበው ሊበቀለኝ ነው ወይስ ሊገለኝ ነው ኦሬዲ አብርሃም ነው ወጣራሱ ሊገላችሁ የሆነ ብቻ እንደዚህ ሊያስብ ይችላል ምንም ኮሚቴው ነገር የለም በዚህ ማለት ስለዚህ አሁን ተማረግ ያለብሽ ፍቅርን ሄደሽ መጠየቅ ነው ያለብሽ አብርሃም ምንድነው ያሰበው ነገር ምንድነው ብለሽ እያንዳንዷን ነገር መረጃ ፍቅርን መጠየቅ አለብሽ ስለዚህ አንድና አንድ ማስረጃ የምትሆንሽ ፍቅር ነች ስለዚህ አንቺ መጠቀም ያለብሽ እዚህ ጋር ነው እና ይሄ አሁን በጣም ብዙ መረጃ ነው ፍቅር በጣም ብዙ መረጃ ያልታወቀ በጣም ከሚላችሁ በላይ
በጣም ብዙ መረጃ ይዛለች እና እንደ ማስረጃም ደግሞ ፍርድ ቤት ሄዳ ይሄንን ማወቅ አለባት። ፍርድ ቤት ሄዳ እንደ ክስ የሆነ ነገር ቢፈጠርም ፍቅር መያዝ አለባት። ያው አብርሃም በገንዘብ ምናምን ካልደለላት ስለዚህ አሁን ቀድማ ማድረግ ያለባት ወጥቶ ይመስላል ሄዳ እያንዳንዷን ነገር ማስወጣት እያንዳንዷን ነገር በቃ መረጃም ማስረጃም እያንዳንዷን ነገር ይሁን ከፍንጭ ማስያዝ ነውና እንደ ቀልድ አትዩትና አንድ መረጃ ነች ፍቅር ራሱ ሰው። ስለዚህ ሩታ እኔ ተናግሬያለሁ ከዚህ በፊት ሩታ ዝም ብላ ቀርበ እኔ ከሄርሜላ ጋር ራሱ የቀረበችው በዚህ ጉዳይ ይመስለኛል። እኔ አላውቅም ብቻ አንድ አመት ወጥቶ ከሄርሜላ ጋር ተመካክረን ምናምን የሚባል አስቡት ሩታ ምን ያህል ጂኒየስ እንደምትሆን እና ሄርሜላ ግን ራሱ የቀረበችው በሰላም አይደለም እንደ ቀልድ አትዩት፣ በሰላም አይደለም። እና ይሄ በጣም ትልቅ መረጃ ነውና እዚህ ጋር ምንም በቃ ማይካድ ያበደ ስራ ነው የሰራችው። ወይ የሚያስስራ እጅን እያሳመምከኝ ነው። እሺ ልቀቀኝ። እጅን እያሳመምከኝ ነው። እሺ ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ይመቻችሁ። እኔ እንደዚህ አልጠበቅኩም። እኔ ሩታ በዚህ ልክ አልጠበቅኩም እና ዋው በጣም ትልቅ ስራ ነው የሰራችው። ሰላም ቤተሰቦች ረሳችሁ ስሜትና ሰላም ቤተሰቦች እንዴት ናችሁ? ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ አካውንቴን ሰብስክራይብ ላይክ የምታበረታችሁ ከልብ ነው የማመሰግነው። እግዚአብሔር ሰላምና ጤና ይስጣችሁ፣ በረከቱን ይሙላላችሁ፣ ትርፍርፍ ያድርግላችሁ ቤተሰቦቼ። በዚህ አጋጣሚ አካውንቴ አዲስ ነውና ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ አለባት ምክንያቱም አብርሽና ሩታ ብዙ ታሪክ ያላቸው ሰዎች ናቸው። ልጅ አላቸው። ሄርሜላ ደግሞ ከእርግዝና ጀምሮ እየረበሸች የነበረች ልጅ ናት። ማለት ኳላ የመጣ አይና ወጣ ይባላል። አሁን ከሩታ ጋር እንደው የእውነት አሁን እየተጣላም ቢሆን አስባችሁታል። ግን ማለት እኮ አስቡት እቺው ሶስተኛ ሆነ እንግዲህ ኢቭን ለሩታ አስባላት ነው መጣችሁ ማለት ነው። ለሩታ አስባላት መጣች ሄርሜላን እዚህ ጋር ኳላ የመጣ አይና ወጣ ማለት ይሄ ማለት አስባላት ነው ማለት ነው ለሩታ። ስለዚህ በጣም ሩታ በጣም እቺ ልጅ አሁን አሪፍ ነች በራሲ ማለት ነው። ምክንያቱም እንደ መሰላችሁ ኢቭን ለአብርሃም ብቻ ሳይሆን መቆጣት የፈለጋችሁ እንትና ሄርሜላንም ጨምሮ አንድ ላይ አጠቃላ መቆጣት የፈለጋችሁ ምክንያቱም ከኋላ የመጣ ማለት እኮ አስቡት። ይሄ ማለት በቃ ይሄናል የሆነ እንትን ነው በቃ ትዳራችሁ ልታስተካክለው ነው የሆነ ቀን ልታቀና የመጣችሁ እንጂ በሌላ ሳይድ ወይ በሌላ ምንም አቅጣጫ አይደለም የመጣችሁ የገባኝ ነገር ማለት ነው። እና አንድ መያዝ ያለባት ልጅ ነች፣ መያዝ ያለባት ልጅ ነች። ኖር ፍቅር ትችላለች፣ ሲጀመር ሩታ ትችላለች። ሰላም በይስቲ በእናትሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ስራዎቻችን በጣም በተሳካ ሁኔታ የሄዱልን ይገኛሉ። አወራሹ ሁሉንም ነገር ዘረገሹ ግማሽ በግማሽ አንቺ ስትመጪ ማወራውን ነገር አስቀምጭ። አብርሃም እንቅልፍ አይተኛም። አብርሃም እንቅልፍ አይተኛም። እንደተቃጠለ ጨጓራው እንደነደደ እንደዛሬ አይተኛም። አንዳንድ ወተት ይዘበን ይልታል። አንዳንድ ወተት ሙንደል ያለው ወተት በቃ ሻሜ ተወርጎ ምናምን ይዘንለት ይላል። እሱን ጠጥቶ ጨጓራው እንትን ካላለ በስተቀር አብርሃም አሁን ላይ ነዷል፣ በጣም ነዷል። አብርሃም እንደየዘን ፈረው እንዳቀጣጥለን ነው ፈረው እና ምን መሰላችሁ እዚህ አጋጣሚ እኔ ራሱ ኤሌሚ ነው ደስ በቃ ይሄ እንደዚህ ማረጓ እኔ ሲጀመር ሩታል ምንም የምጠራጠሩም ነገር የለም እንደምታደርጉ 100% እርግጠኛ ነበርኩ። አደረገችው በቃ ይታባቱ በቃ አደረገችው ማንንም አሰማው ምን ተናግሬያለሁ መጀመሪያ። ግን አሁን ላይ ደግሞ የባሰ ደስ ያለኝ ያው ተግባር ላይ ሲል ማለት ነው ብቻ ይርበል ማለት ነው። ልጅኛ ራሴት ወጣሽ ፈርተሽ ነው እንዴ? በእነሱ ፊት መቼስ ድራማ ነው አቁም ያለልሽም። ብናትሽ እኮ አጣሁሽ። አይ አሁን ለአብርሃም እንዴት ነው እናስረዳ? ማንም ያስረዳ? ያው አንቺ ነሻ ፍቅር ሀላማ ቀልቀጡ ራሱ እንዴ
አለመቀጥቀጡ ራሱ እኮ እኔ አብርሃም እንዴት መሰላችሁ አብርሃም ላይ ስለማላም ነው ጤነኛ አይደለም አብርሃም። አሁን ላይ ያለው አብርሃም አይደለም። እኔ የድሮ አብርሃም ነው ችግር የለውም። አሁን ላይ ያለው አብርሃም ሌላ አብርሃም ነው። በቃ አብርሃም አይደለም። ይሄ እንዴት ነው ይባላል? ሆነ ያለ ሰይጣን ነው። በቃ አብርሃም አይደለም፣ ሰይጣን አጋንንት ዲያብሎስ ነው አብርሃም። አሁን ላይ ያለው አብርሃም ዲያብሎስ ስለሆነ አያስፈልግም። በቃ የሆነ ነገር አንስቶ አንግሯቸው ምናምን ይሄ መሰለኝ እንደውም እንደዛ ነው መሰለኝ። በቃ ምክንያቱም ፈርተዋል። የሆነ አላር አክሽናቸው ያስታውቃል። አብርሃም የሚመጣ ምን እንደፈጠረ ያውቃሉ። ግን እዚች ጋር እንዴት እንደተረጋጋ አላውቅም። በቃ ተረጋግቶ በሰላም እንደምንወራቸው በሰላም አወርታቸው ምናምን ሄደውና በዚህ አጋጣሚ እኔ ወንድ ራሱ ነው መምጣታቸው የሆነ አንድ ወንድ ይዘው አለመውጣታቸው ራሱ በጣም ትልቅ ነገር ነው። ምክንያቱም የሚያደርገው አይታወቅም። በጣም ልክ አይደለም። የድሮ አብርሃም አይደለም፣ እኛ የምናውቀው አብርሃም አይደለም አሁን ያለው ሰው። ስለዚህ አንድ ወንድ ራሱ ሁለት ወጠምሻ ምናምን ይዞ አለመምጣታቸው ራሱ ትልቅ ነገር ነው። እዚህ ጋር ደግሞ አብርሃም ራሱ በራሱ ሽሎ አለም በቃ የጫፋቸውን አለመንካታቸው ራሱ በቃ አልነካቸውም። እኔ አሁን እንዳየሁት ሆኖም ደግሞ አልነካቸውም። ግን ያው ጤነኛ አይደለም። ጤነኛ እንዳልሆነ ስለምናውቅ አለመንካቱ ራሱ አንድ ትልቅ ነገር ነው። በጣም እንዴት ነው ጸልዮ ነው የወጡት መሰለኝ ከቤት ራሱ አንቺ ነሽ ምንድነው ዋናው አንቺ ነሽ። እንዴት እንደሆነ ነገሩ ምናምን ታስረጃለሽ አንቺ። እኔ አዎ ነው መሀል አንቺ ጀመር ንግግርሽ ረጋ ብለሽ ስለምታወሪ እኔ ስለምጮህ ላይገባ ይችላል። ቀስ ብለሽ ፈርታለች፣ በጣም ፍቅር ፈርታለች፣ ይዛ ፈርታለች፣ በጣም ፈርታለች። ምን ያለ አይደለ ታውቀዋለች፣ ሜንታሊቲ ስለምታውቀው ፈርቷለች አብርሃም። ምክንያቱም የሚያደርገው ነገር እኔ ተናግሬያለሁ፣ የሚያደርገው ነገር አያውቅም ብያለሁና አንድም ሩታም የተወሰነ ነገር ፈርታለች። ግን በቃ እንዴት ነው ያንገራንገሩ ያንገራንገሩ። ምክንያቱም እንዲያጠቃቸው አለ ሁለቱንም አፍሪካ አይለቃቸው እና ፈርታለች። ኃይሏ ላይ ነው ያስታውቃል። ለኔ አብርሃምን ያለማፈዛቸው ራሱ ወንድ ልጅ ራሱ ይመጣ ይፈራል። ምክንያቱም የሚያደርገው ነገር አይታወቅም። ልጁ ቦዘኔ ነው። በቃ አሁን ላይ ያለው አብርሃም አይደለም ቦዘኔ የሆነ እንዴት ነው አንዳንዴ ሴትም አለ ነው ወንድም አለ ነው ጌስታር ነው ዝርቅ ያለ ልጅ በቃ አይምሮ ተነክቷል። በጣም ስቷል አብርሃም። የድሮ አብርሃም አይደለም ምናምን ሳይሆን በጣም እየፈራን ነው እያንዳንዱ ነገር ምን ነገር ያስጨንቅ ነበር እውነት ለመናገር በጣም ያው እንዴት ነው የኔንም ነገር ብቻ ሳይሆን የሱንም ነገር በደንብ ማየት ይችላልናል ብዬ አስባለሁ። ፍቅርም አይ ቲንክ ከሱ ከሚያወራው ከድርጊቱ ምናምን የተረዳሹ ነገር አለ ብዬ አስባለሁኝና እንደዚህ ፈርዘር እኔም ለመሄድ የወሰንኩትኝ እሱ እኔ ላይ ከሚያሳየው ነገር አንፃር ነው። እንዲሁም ደግሞ ለኔም ቢሆን ለልጅ ኧረ እንደም ትንሽ ነው ምንም ማለት ግን ያው የተወሰነ ማሳየት አሪፍ ነው እንደኔ አሪፍ ነው፣ ችግር የለውም። ግን በቃ ይሄ ለአብርሃም በቂ አይደለም። በቃ ግን ቢያንስ የተወሰነ ነገር አሳይተሽዋል፣ የተወሰነ ነገር እንዲረዳ አድርገሽዋል፣ እንዲማር አድርገሽዋል፣ በቂ ነው፣ ችግር የለውም። ግን ከዚህ በላይ ደግሞ ይገባዋል። ሌላ ደግሞ ትልቅ ስትራቴጂ ከዚህ በላይ እንጠብቃለን፣ ትልቅ የሆነ ነገር እንጠብቃለን እና አብርሃም በዚህ አይበቆም አብርሃም እና ይሄ አሁን አንድ ትምህርት ነው። አሁን ላይ ያለው አስተማርቹ ነገር አንድ ትምህርት ነው። እሱ ችግር የለውም፣ እሱ እንዳለ ሆኖ ግን ከዚህም በላይ ደግሞ ለአብርሃም ተገቢው ቅጣት የሆነ ነገር ያስፈልጋል ብዬ አስባለሁ። እንደራሴ ማለት ነው ላይ አጠንክረው ለዚህ በቅተናል። እስቲል ነው ተስፋ ሳልቆርጥም ወደፊትም ተስፋ ሳልቆርጥም የኔን ነገር ለማስተካከል የምጥረው ያው እንግዲህ ያለው ነገር እናንተም ታውቃላችሁ። የተሻለ ነገር የሚሆነው ከልጅ አባት ጋር ልጄን በስነ ስርዓት ማሳደጉ ነው ብዬ ስላመንኩኝ ነውና ሩታ ደግሞ አንዳንዴ ስታለች ነው ያላቀም ለምንድን ነው የሚገስ ሄዳ ታወነ ባብሏል። አሁን አብርሃም ከዚህ በኋላ መጥቶ ህይወቷ ላይ ጥሩ ነገር የሚሰራ ይመስላችኋል? ምንም የሚሰራው ነገር የለም። ከዚህ በኋላ መጥቶ የባሰ ነው የሚያዘበራርቃት፣ የባሰ ነው ናላውን የሚያዞራትና እንዴት ነው ወደ ራሷ ልታቀርቡ ነው? አልገባኝም። እኔ እኮ በቀል ከፈለሽ ሩታ በቀሉ ብቻ ተበቀለሽ ምን እንጃለብሽ ሌላ ነገር ሌላ ጋር መግባት ያስፈልጋል። ምክንያቱም ወደ ራሱ ካቀረብሽ አብርሃም ታውቂዋለሽ መቼስ የሰዓት አይምሮ ነውና ስለዚህ ህይወትሽን መስቀል አድርጎ ሌላ ሴት ይፈልጉ እና በዚህ አጋጣሚ ደግሞ አንቺም ቃኔ እንዴት ነው ሩታ አንዳንዴ እንዴ እኔ አላውቅም። ሩታ የሆነ ሰዓት ትሄድና አሪፍ መንገድ ትሄድና ቁልቁል ትወርዳለች። አላውቅም እኔ የሆነ እንዴት ነው ለሩታ ብቻ አይደለም የሆነ ሰዓትም ልክም ካልሆነች ልክም አይደለችም ብዬ እናገራለሁ በራሴ ማለት እንደ ፍላጎቴ በራሴ የሆነ ሰዓት ደህና ሄዳ ደግሞ እንዴት ነው የሆነ ሰዓት ወደ ታች ትወርዳለችና
አንድም አብርሃም ወደ ራሷ ካቀረበችው ለበቀል ከሆነሽ ችግር የለውም፣ ለበቀል ከሆነ ችግር የለውም፣ ያስማማናል፣ ችግር የለውም። ግን ወደ ራስሽ አቀርበዋለሁ፣ ወደ ድሮ ህይወት ይመልሰዋለሁ፣ ልጄ ነው ምናምን ብሎ ነገር የለም። አብርሃም ድሮ ያለው አብርሃም አይደለም አሁን ላይ ያይሻለሁ። ስለዚህ አንቺ አርፈሽ ህይወትሽን በስርዓት መምራት፣ ያለብሽን ችግሮች በአግባቡ መፍታት፣ ይሄን ሀገር ለቀሽ መውጣት ካለብሽ ለቀሽ መውጣት፣ አለቀ። አብርሃም ከዚህ በኋላና ወደፊት ምን እንደሚያደርስብሽ እኮ ማንም አያውቅም። ስለዚህ ካሁኑ ህይወትሽን በስርዓት መምራት፣ አቅጣጫዎችሽን በስርዓት ማስተካከል እንጂ ያለብሽ ቁልቁል ደግሞ መውረድም የለብሽም እንጂ እዚህ ጋር ትምህርት አስተምረሽው ሌላ ነገር መስራት፣ በቃ የሆነ ፍላጎትሽን ማሳካት፣ አላማሽን በቅማ ማለት አለቀ። ሌላ ምንም የሚያስፈልግ ከዚህ ውጪ ምንም የሚያስፈልግ ነገር የለምና አንዳንዴም ሩታ ነው አስተምራ ብቻ እኔ ተናግሬያለሁ በቀልቁኑ ችግር የለውም ብያለሁ። ስለዚህ አንዳንዴ ሩታ ደግሞ ከጎኔ ለነበራችሁ ሰዎች በጣም ቴንክ ዩ ሶ ማች ማለት እፈልጋለሁኝ። አብዛኛውን ጊዜ ቻሌንጆችን ምናምን እየተጋፈጥኩኝም እንዳልፍ ወንድሞቼ፣ ጓደኞቼ ያገዛችሁኝም ቴንክ ዩ ማለት እፈልጋለሁ። ምክንያቱም የምሬ ነው የምልሽ፣ ብቻሽን ቻሌንጅ ያደርጋል። በጣም ነው የሚከብደው፣ በፈጣሪ ስም በጣም ነው የሚያስጠላው፣ በጣም ነው የሚሰብረው ስሜቱና ያንን ስሜት እኮ እኔ እኮ ተናግሬያለሁ። አንዳንዴም እንዴት መሰላችሁ፣ አንዳንዴ ሴቶች ይዋህልባላችሁ ብዬ ነው አስቡ። እንደ ሩታ አይነቷ ሩታ አሁን ኦልሬዲ ሴቶችን በሩታ አይነት ይመራል ነው የዋህልብ ስላላት ነው። አሁን አብርሃም ወደ ራሴ ይቅረብ የምትለው ምናምን አንዳንዴም ሲመሳባት ደግሞ እስከ ጥግ ትሄዳለች። አንዳንዴም ደግሞ የዋህለች ሩታ እኔ እንዳየኋት ሆነ ማለት ነው። እና አንዳንዴም የዋህ መሆንም አያስፈልግም። እንዴት ነው በቃ የሆነ ነገር መደረግ ካለበት ቀጥታ ማድረግ ነው፣ የሆነ ድርጊቱ መግባት ነው እንጂ ወደ ሌላ ነገር ምናምን ከገባሽ መልሶ መዘዙ ለራስሽ የሚደርሰው። ስለዚህ ስትራቴጂሽን ታርጌትሽን አስተካክለሽ የራስሽን ህይወት መምራት ነው። ስለዚህ ከአብርሃም ውጭ ህይወትሽን መምራት ያለብሽ ከልጅሽ ጋር ብቻ ነው። በቃ ከአብርሃም ውጭ ወጥተሽ ከልጅሽ ጋር ብቻ ህይወትሽን ትመሪያለሽ። በቃ አለ ከሌላ ማንም ጣልቃ መግባት የለበትም በህይወትሽ ማለት ነው። ስለዚህ ቁልቁል ደግሞ አንዳንዴ መውረድ ያስፈልጋል። በቃ በአግባቡና ቀጥታ ይዘሽ ትራርሽን ተታሹ ያው አብርሃም ተታሹ ማለት ነው። ከዛ የራስሽን ህይወት ትጀምራለሽ በቃ እንጂ አንዳንዴ የሚዋሃድ ደግሞ መሆንም የለበትም። መልኩ አንቺ በማይወጉዳ መልኩና መልኩ ብቻ ነው ያለበት። ተሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም ህይወትን ለማስተካከል ነው የመጣችው። እኔ ፍቅረኛ ሆኜ ምናምን አይደለም። እኔ እና እሷ የሚያወራንበት መንገድ አለ። ፍቅር ነገሩ ልክ እያደረግሽው ነው። እኔም ፍቅረኛ ሆኜ የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አንባዋለች። አውቃለሁ ሁሉንም ነገር በደንብ ነው ሁሉንም ነገር አስባችሁታል። እዚህ ጋር ራሱ አብርሃም እንዴት ነው ቻሉ ያልገባኝ ነገር እንዴት ቻሉ ገስ እንዴት ቻሉ ይሁን አላለ በቃ ተናዱ እንዲህ ለመሰንዘር አልሄደም። በቃ ተረጋግቷል። እዚህ ጋር ተረጋግቷል፣ በጣም ተረጋግቷል። እና ያው እኔ ጤነኛ አይደለም ስላልኳችሁ ነው እንደዚህ ያልኩትና አንደኛው ነገር ሴቶቹም ራሱ በህይወታቸው ላይ ፈርዶን የመጡት እዚህ ጋር ምንም የሆነ ነገር ማስያዛ የሆነ ነገር እንኳን አልያዙም። በህይወታቸው ላይ ፈርዶን የመጡት ማጅ በጣም ይገርማል። ስለዚህ አንዳንዴ በጣም እኔ በጣም ያሰጋኛል። እንደ ሰውኛ ሳስበው በጣም ያሰጋኛልና አብርሃም ነው እንደ ሰው አይደለም የማየው፣ እንደ ሰው አይደለም የማየው። የሆነ እንዴት ነው ግላዊ እንስሳ ሰዋለም ግላዊ እንስሳ ነው አብርሃም። ገባችሁ አይደል? እንዲህ የተከፈለ ማለት ነው። ለዛ ደግሞ አለመብላቱ ራሱ እነሱ በጣም ይገርማል። እና ሴቶቹ ራሱ የራሳቸው ወደ ድፍረታቸው እነሱ እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንቺም እስከዛሬ ሞኝ ሆነ እኛ ብልሆች ስለሆነን እያመጣንህ ነው። ምን ሆነ ነው? ገባ? ኦኬ። አንተ በጎነ ሌላ ተክራዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር የለም። ስለዚህ አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ እሷ ህይወት ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ከኔ ወደ ማንንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት አንተ እኮ ይኸውልህ ነገሮች ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት በጣም ትልቅ ትምህርት እኔ ሩታ ላይ ኮርቻባታለሁ። 100% ነው የኮራሁባት። በዚህ ቀጥይ ሩታ አብርሃም አንቺን እንዲቆጣጠርሽ አትፍቀጂለት። የራስሽን ህይወት ምሪ። አንቺ ምን ያህል ጀግና እንደሆንሽ በትልቁ ማሳየትም አለብሽም። እያሳየሽው ነው። በቃ እኛ የምንፈልገው ይሄን ነው፣ ይሄን ብቻ ነው። በቃ ሩታ ደግሞ እኛ እናመሰግናለን። በቃ
አድርጓለች። ሰክሰስ በቃ ተሳክቶልታል። ስለዚህ ከምን በላይ ደግሞ አብርሃም ላይ እንጠብቃለን። በቃ ምን እንደምታደርጊ እስከዛሬ በደለሽን በደል ታሳይዋለሽ። እና ውድ ቤተሰቦች በዚህ አጋጣሚ እስካሁን ለተከታተላችሁ ከልብ 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 አመሰግናለሁ። አካውንታችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ባይ